فداك أبي وأمي يا رسول الله فداك روحي يا نبي الله يا حبيب الله فداك أبي وأمي يا رسول الله فداك روحي يا نبي الله يا حبيب የመካ መከፈት ቀን የቆሙት እነማን ነበሩ? የመካ የተከበሩ ሰዎች ነበሩ። የመካ ታላላቅ ሰዎች ነበሩ። እንደ አቡበከር ያሉ፣ እንደ ዑመር ያሉ፣ እንደ ዑስማን ታላላቅ ሰሃቦች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም አሉ ቢላል የት አለ አሉ። ቢላል ሐበሻዊ ባሪያው የመካ የተከበሩ ሰዎች የመካ ታላላቅ ሰዎች ቆመው አሉ እሳቸው ቢላል የት አለ? ቢላልን ጥሩልኝ። አባስ ቆመና አለ ቢላል ሆይ የአላህ መልእክተኛ እየጠሩህ ነው አለው። ቢላል ወጣ። ቢላል ሐበሻዊ የመካ መኳንንቶች የመካ መሳፍንቶች የመካ ነጋዴዎች ቆመዋል። ከነሱ መካከል ይወጣል። ውዱ ነቢ ሰለላሁ ዐለይሂ ወሰለም ይላሉ ና ቢላል ከኔ ጋር ወደ ካዕባ ግባና አጠገቤም ስገድ። ወላሂ ዛሬ ከኔ ጋር ካዕባ ውስጥ አይሰግድም ካንተ በፊት ማንም። ለምን የአላህ መልእክተኛ? ለምን ቢላል? እዚያ አቡበክር ዑመር አሉ፣ እዚያ ዑስማን አለ፣ እዚያ ታላላቅ ሰሃቦች አሉ። ከኔ ጋር ስገድ፣ ወላሂ ካዕባ ውስጥ ካንተ በፊት ማንም ከኔ ጋር አይሰግድም። አልሐቢብ ሰለላሁ ዐለይሂ ወሰለም አሉ ቢላልን ሲቀጣ አይቼዋለሁ። ያኔ ከሱ ውጪ ማንም በማይቀጣበት በነበረ ጊዜ ታማኝነት ይሄ ታማኝነት ነው። ቢላል ሆይ ተቀጣሃል። የዛኔ ካንተ ጋር ማንም አይቀጣም ነበር፣ አንተ ብቻ ነበርክ ትቀጣ ነበር። ለውለታው ታማኝነት ለነብዩ ሰለላሁ ዐለይሂ ወሰለም ለቢላል ከሳቸው ጋር ካዕባ ውስጥ መስገድ ነበር። ምን አሉ የመካ መኳንንቶች? ሙሐመድ ታላላቅ ሰዎችን ትቶ ወደ ባሪያዎቻቸውና ረዳቶቻቸው ይሄዳል። ሙሐመድ ሰዎችን ታላላቅ ትቶ ባሪያዎቻቸውና ረዳቶቻቸው ጋር ሄደ። ውለታው መመለሱ በዚያ ያለቀ እንዴ? በፍጹም ወላሂ በፍጹም ወላሂ። ቢላል ሆይ አሉ አሁንም ከካዕባው ላይ ውጣ፣ ሰዎችንም ተጣራ፣ ሰዎችንም ተጣራ። አስቡ ከኔ ጋር ቢላል ቆመ። ቢላል ዑመርና አቡበክር ትከሻ ላይ ቆመ። ወደ ካዕባ ወጣ በአቡበክር ትከሻና በዑመር ትከሻ። የዛን ቀን እሱ ቢላል ነው። ነብዩ ሰለላሁ ዐለይሂ ወሰለም ለቢላል ምን አሉት? ምን አሉት? ውለታውን ለመመለስ የቢላልን፣ ምክንያቱም ለዲኑ የሆነ ነገር አበርክቷልና። ቢላል ሆይ ወላሂ ይህች ካዕባ አላህ ዘንድ ትልቅ ናት። አንተ ደግሞ ቢላል ሆይ አላህ ዘንድ ከሷ ይበለጥክ ነህ። ወላሂ ይህች ካዕባ ትልቅ ናት ቢላል ሆይ። ነገር ግን አንተ አላህ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ እንደመጡ ወደ አንድ የቆየ ቀብር ሄዱና ተቀመጡ። ማውራትም ጀመሩ። ከዚያም እያለቀሱ ተነሱ። አልናቸው የአላህ መልእክተኛ ሆይ እኛ አይተናል ያደረግከው አሉ። እኔ ጌታዬን አስፈቀድኩት፣ እኔ ጌታዬን አስፈቀድኩት፣ የእናቴን ቀብር እንደዘይር ፈቀደልኝ። استغفار እንዳደርግላት አስፈቀድኩት፣ አልፈቀደልኝም። ከዚያን ቀን የበለጠ ሲያለቅሱ ታይቶ አይታወቅም። ሰለዋቱ ረቢ ወሰላሙሁ ዐለይህ። አንተ እናትህን ያጣህ ሰው፣
አንተ እናትን ያጣ ሆይ በማጣትህ አልቅስ ለሷ የምታደርገውን ዱዓ አብዛ አንተ ደግሞ እናትህ በሕይወት ያለች ሰው እግሯን አጥብቀህ ያዝ ጀነትህ እዚያ ነችና አንድ ቀን ይመጣል እሷ ማታይበት